ሰላም ሰላም የዩቲዩብ ተከታታዮቻችን ከቢኤስቲዩ ከ6 ወር በኋላ 6 months ሞላ ተመልሰናል። አናቂዎቻችን እንደጠፋን እናውቃለን፣ ግን ለቫኬሽን ትንሽ ፈታ ብለን ነበረ። ወደዛ ሙድ ነው ያገባ እንዳትመልሽ። እኔ እዚሁ ሀገሬ ውስጥ ነበርኩኝ። እኔ ወጣ ብዬ ነበር፣ ለዛ ነው። እና እሷ ደግሞ ብቻዋን ያው ያሉትን ነገሮች ሃንድል ማድረግ ስላልቻለች ነው። አሁን ግን ተመልሰናል። እና ዛሬ የመጀመሪያ ቪዲዮአችን ነው ይሄ። እናንተን ፈታ ዘና ያደርጋሉ ያልናቸውን ቪዲዮዎች አንድ ላይ ሪአክት እናደርጋለን። ወደ ቪዲዮዎቹ እንሂድ። ካሻላስ አካውንት አለ ማለት የባንክ አካውንት አይሰራም። በቴሌ ብር ነው የምትጠቀመው። ቴሌ ብርም አለ። ቴሌ ብር ሰሞኑን አይሰራም። የሚገርም ነገር ኢንተርናሽናል አካውንት ነው ያለኝ፣ በሱ ነው የምጠቀመው። ዘመኑ እኮ ዘምኗል። አዎ ዘመኑ መገኘት ነው። እኔም የማስተር እና ቪዛ ካርድ አለ። አንሊሚትድ ዋይፋይ ማለት ሊሚትድ በቃ የለኝም። አዎ የለኝም። ለብዙ የለኝም እና እስካሁን ለፈለፍኩት በሰው ጊዜ ትቀልዳለህ እንዴ? ችጋራ አንድ መኪና ይዘህ እኔ እኮ 4 መኪና ለገቢ ሰጥቼ ነው። ሌባ አጭበርባሪ እንዳልደግበ ጭራሽ ልመጽውት እንዴ? ጭራሽ እንግዲህ ዋይፋይ ይዟል፣ ሁሉም ነገር ይዞ ነው የሚንቀሳቀሰው። ዘመናዊ ዘመናዊ። በነገራችን ላይ ጅጅጋ ሄጄ ነበርና የኔ ቪዲዮዎች ኢብር ነው የሚጠቀሙት በስልካቸው ቁጥራቸው። እግዚአብሔር ማርያምን ኢብር ሁሉም እዛ ተጠቃሚ ነው። ኢብር ስልክ ቁጥራቸውን ጽፈው ይሄ ማርያምን የምር የኔ ቪዲዮዎች ቤተክርስቲያን ጋር ኢብራቸውን ይዘው ነውና ዘምነዋል። መሳቸው የሐመራ ወጣት ሲካበራ የተደፋገራ በጨረቃ ብርሃን ይወጣ ማስማይ ባንጋዲው ቦታ የሐመራ ወጣት ናቹራል ቢዩቲ ትያች አንቺ እንኳን እንደዚህ ሙላ ሜካፕ ተቀብተሽ አይ ባይዘው ይሄ ናቹራል ቢዩቲ ነው። ምንም አልተቀባሁም። ያምሻል ሙላ ተቀባብተሽ ታምራለች። ማርያምን በጣም ነው የምታምረው። ሙስሊሙ ጀረሰት ሄመር ሳምቡሳ አይዛችን ሲለ አናንጋሪ እንደዚህ ነበር ይሮጥኩት ገርምሽ ያለም ዝና ጥበብም ሆኖ መና አንተ ግን ያው አንተ ነህ በሁሉ እባብ ነበር መጀመሪያ የሆነ ነገር እባብ ነበር መጀመሪያ። እባብ አይመስልም፣ ዝም ብሎ ኖርማል ዚግዛግ ነገር አዩ ጀስት ሼፕ ነገር እንደዚህ ለማምጣት እባብ ትንሽ የመሰለው እኔ እንደውም እዚህ እንደዚህ ከሊው ዶናት ነገር ይመስላል ይከብ እንጂ እባብ አይመስልም። አይኑ አካባቢ አይኑ ራሱ አይኑ ነጥብ ነው። እሺ ምን ቀጣዩን እስኪ እንየው። ቢፎሩ ይሄ ነው፣ አፍተሩ አርጃል ያለም ዝና ጥበብም ሆኖ መና አንተ ግን ያው አንተ ነህ በሁሉ አቶ ግርማን ይመስላል። እግዚአብሔር ይቀር። አቶ ግርማ ማን ናቸው? ንቅሳት አይመስልም። አላመጣውም። ሁለቱም አይመስልም። የመጀመሪያ ኖርማል ይገጣል ይሰል ይመስላል። ይሄኛውም ይቅር ይበለን፣ ግን አቶ ግርማ ነው ይመስላል። ኮሜንት ነው ያለው ነው አይደለም። እኔ ላይ አጣፍጥጪ ተወሰነበት እኮ ቢያንስ እድሉን ይሞክር እንዴ። ከተባነነ ብሄር ነው መጣለ ነው ያሉ
አንተ ቀምተህ ሀብታም ድሯት ሰርጉ ላይ ስትሄድ የእሷ ማዘር እሱ ላይ ነው እንዲያነጣጠረች ያው ትወስዳለች አንዴ ምንም አታመጣም እያሉ ነው ማዘር ይበላ የምር እውነት እንትን ደክሞኝ ገብቼ ነው አጋጣሚ እንኳን ገባህ እሱን አንድ መፈልግ ቆይ ሀብታም ላድርግህ ገንዘብ ልስጥህ ገንዘብ የፈለከውን ገንዘብ አልፈልግም በአንተ የመጣ ገንዘብ ሊባረር ነው ቆይ እንዳረጨኝ እንትን ቤትና መኪናሽ ደስ ያለ ደስ ቤት ልስጥህ አልፈልግም ቤትን መኪና እንዲህ ስማኝ እንትን ላሳድግልህ እንትን ወይኔ ሊስማማ ነው ጠጣ ቆንጆ ሻይ ነው እሺ ተስማማራሽ ቤቱ ቁጭ አድርጎ ጋበዘው ከቤትና ከመኪና ማለት ማይወዳደር ነገር ነው የሚወዳደር ቤት መኪና ተሰጥቶት እንዴት ያን እምቢ ብሎ ከባድ ነው እንዴ አትናይ ታውጂ ምን ሆነ ነው ሴት ልጅ እኮ አትመታ አንተ ምን አገባ ለምን አያገባኝ በንግግር መፍታት እየቻልክ ጸብን ምን አመጣው አያገባም ዞር በል አልኩ አንቺ እሱ ያዋጣሻል አዎ ያዋጣኛል አዎ አዋጣታለሁ አዋጣት አንቺ ደግሞ እንገናኛለን እሺ ኖር አይደል እንዴ በጣም ነው እሺ የማመሰግነው በነፍሴ ነው የደረስክልኝ ምንም ችግር የለም ባስፈለግኩሽ ሰዓት አለሁ በጣም አመሰግናለሁ በቃ አሁን ልሂድ እሺ አትጥቂ ደግሞ ስማ እችን የመሰለች ሽንኩርት ሆነች ልጅ እንደው ትሳባለች እንጂ እንደው ይመታል ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ የለችም ወስደዋለች ሆነ ተከናወነ እኔም ብሎ ጠበቃ መጀመሪያ ራሴን በጠበቁ ደግሞ እኔም ብሎ ተሳሚ ውሻ ሳበኝ አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ ሆነ ተከናወነ እሰይ የኢትዮጵያ ህዝብ ተከናወነ ወዴት ነበር ሮጥ ለፈልጋለሁ ኮምፓሴን አጠፋችሁ ኮምፓሴ ትጥፋ ዝም በይ እኔ ፈልጌ ነው እንደደረኩት ይራሽ ለገምኛ እንደ እንቁ ተፈነካ ሊበላ ተከናወነ ያሳቀኝ ሆነ ተከናወነ አላምንም ይፈጠራል ብሎ አሪፍ ሲስተም ነው ግን ወንዶች አገኘን ብላችሁ ስራ በኋላ ወደ ቤት የሚሸኝ ባልደረባ ለመሄድ ሲነስ መኪና እኛ ጋር ሁሉም እንግረኛ ናቸው። መኪና ካለሽ እንዲህ ችግር የለውም እግረ መንገድ ከሆነ ነው ያለሽ። ግን እኮ የአንቺ ቪዲዮ እስካሁን አይጠፋም እኮ ማሪ፣ ለዘላለም ይኖራል። ለዘላለም ይኖራል፣ አይጠፋም።
ይሄ ነው በጣም መስጠላው ነገር ስለ ሶሻል ሚዲያ everything is going to be here for your lifetime and it's okay. I don't mind. As I said, የተለየ ነገር ያስኩት ነገር የለም። የሰውን ልጅ ሰውነት ነው ያስኩት። ፓስ የ19 ዓመት ልጅ ነኝ እዛ ቪዲዮ ላይ በጣም ትንሽዬ ልጅ ነኝ። I don't even know what I'm doing. የሚለኝን ነገር ከላይ ቪዲዮ ላይ ሆኖ ያለው ልጅ የሚለኝን ነገር ነው እያደረኩ የነበረው። እንደዚህ ሆኜ እንደዚህ አድርጌ ያለኝን ነገር በሙሉ ነው ሳደርግ የነበረው። ሶ ምንም እንትን የለኝም። ምንም ልጅ ነኝ። I don't mind ስላችሁ በቃ ልጅ ተሳስቻለሁ። ይሄ ኮርቼበት አይደለም አልኮራበትም። ኦብቪየስሊ እየነገርኳችሁ ነው ከቀድም ጀምሮ ማናቸውንም አድርጉ ብዬ የምመክረው ነገር አይደለም። ግን at the same time I have no idea what I was doing. I thought ያ ትክክለኛ ነገር እና ያ ሰው እስከ መጨረሻ ህይወት ውስጥ የሚቀጥል ሰው መስሎኝ ነው you know። ስለዚህ እኔ ይሄንን የምነግራችሁ ለእኔ አይደለም ላይ ከዚህ በኋላ ለሚመጡትም ሰዎች አሳይ ሴት ቅድም እንዳልኳችሁ ፕሊዝ ማንም ወዷችሁ እንደዚህ አይነት ነገር አይጠይቃችሁም። ዶንት ዱ ዲስ ባት ደግሞ በስህተት አንዳንዴ እንደዚህ አይነት ነገር ይፈጠራል። ከተፈጠረ ደግሞ እባካችሁ የተለየ ነገር እናንተ ጋር ምንም የለም። it's the same shit። ያኔ ሔዋን ስትፈጠር ጀምሮ ፈጣሪ የሰጣትን ነገር እስካሁን እኛ ጋር አለ፣ እስከ መጨረሻውም ይኖራል። ሶ ላይክ ምንም የተለየ ነገር የለም። ያ እንደዛ ነው። ይሄ መልእክት እንግዲህ ለሴቶች ነው። ብዙ ሰዎች ባምቢ በሰራቸው የምትኮራ ነው ይመስላቸው። በበፊቱ ማለት አሁን ላይ እሷ ተቋቁማ ይሄን ነገር አልፋ እዚህ ላይ ቆመች እንጂ እሷ እንዳለችው ኮርታበት ምናምን ነገር አይደለምና ሴቶች ተጠንቀቁ ለማለት እንወዳለን። እና ባምቢ በዚህ አጋጣሚ እኔ አድናቂዋ ነኝ። አንቺ አድናቂዋ ነሽ። እውነት ለሴቶች ትልቅ ትምህርት ነው፣ በጣም ትልቅ ትምህርት ነው። ከዛ ውጪ አሁን ባምቢ ሁሉ ነገር አልፎላት ምናምን ስደንስ በይፈታ ስትል በዛ ነገር ብዙ ሰው በቃ ምንም አይመስላት ያልተጎዳች ምትኮራበት አርጎ ነው የሚያስበው። ግን እንደዛ እንዳልሆነ ሌላ ምትለዋ ላይ ሰምቻለሁ። እና ሴቶች ራሳችሁን ጠብቁ፣ ቢፈጠርም ደግሞ ጠንካራ ሁኑ እንላለን። couples. ጫማ የቡትሱ እንትን ራሱ ከእግሯ እኩል ነው። ሶሪ ማሳየት ይህን ቡትስ አይደል ያደረገችው? የእግሯ ቅጥነት ነው የእግሯ ቅጥነት ይኸው ድጋሚ የእግሯ ቅጥነት ይኸው ቡትስ መስለኝ። ግን ምንድን ነው ካፕል ናቸው? ዳሾ መሰለኝ ዳሾ ነው እንጂ ካፕል ሆነ ተከናውም ማለት እንዴት ሊሆን ነው? ይሄ ከባድ ነው ማለት ካፕል እንጃ ወይ እሱ ይቀንሳል ማለት እሱ የእሱ ነው ያልታየኝም። የእሷ ቅጥነት ነው ማለት እሱ በጣም ወፍራም ነው፣ ግን እሷ ደግሞ ባላንስ አያደርግም። አዎ በጣም ቀጭን ነች። ወይ እንግዲህ ብልናቸው ወይ አይደለም የሚለውን ኮሜንት ላይ ያሳውቁን። አሳውቁን። እንደ ዩቲዩበር ደግሞ እኛ ቼክ አድርገን እንመጣለን። ምን ታምር ገመሰች ያገባሽ ምን አለ ወይሽ ልጅ ታምር ገመሰች በጣም ሰማቸው ነገር እስኪ ጨረሱ ሰምታቸው እርር ብላ እኮ ነው። እና ለሁሉም ነገር እንደዚህ ነው መመለስ ያለብሽ። መቼ ነው የራስሽ
ካሁን በኋላ እንደዚያ አንቺም ካናደሽ ምን ያገባሽ ነው ማድረግሽ አስፈላጊ ወንድሞች አሁን ነው ሻወር የወሰድኩት። እኔ ቅጥነቱ ቡን ከማለቱ እያግሩ ቅጥነት አደነጋገጡ እግር ነው የሆነ እንጂ አስነጋር ነው እግር እንደዚህ አይቀጥም። ከቅድሟች እኮ እግር አይመስለኝም እንጨት ነገር ጫማ ውስጥ አድርገው ይመስለኛል። አመት ይሆንሻል። አቤት እሺ ወይኔ እናቶች ለምዱን አላውቅም ስልክ ማቋረጥ አይወዱም። ትልቅ ይሹ ነው ለእነሱ እንደውም ከቆጣሪያት የማይገርምች የማርያም ትልቅ ነገር ነው። እነሱ ስልክ እያወሩ ነገር ሲያወሩ እንደ በተለይ ክፍለ ሀገር ከሆነ ጉድ ነው። ላንቺ 25 ዓመት 25 ኧረ 25 እንዴ እንጂ 40 አይሆንሽም እንዴ ማርያምን 40 ዓመትማ ቆሜ አልሄድም። ትልቅ አድርጎሻለሁ። ቆሜ አልሄድም። እንዴት ልጥለኝ በቃ በንዴት ምናምን ነው እንደነገርኩህ እንጂ 40 ዓመትማ ተሆነኝ አልሄድም። ወዲያ ወዲህ እና 25 ዓመትሽ ነው 25 ነሽ አሁን ይሆነኛል 25 ዓመትሽ ነው አሁን 25 ዓመት ከዛ አይበልጠኝም። እኔ እንጃ እኔ እንግዲህ አላውቀው እናንተ የዛሬውን ሴት ታውታላችሁ ዝም ብላችሁ እሱማ እና እንደ መሰላችሁ ነው የምታወሩት። ምራችሁ ነው ነው 40 ዓመት ከሆንኩኝ ቆመን እየሄድን ነው። አይ ማዘር ቁም ስለ ቁጥር እኔ ነው አመጣችሁ። ሰላም ነው ሰላም ነው። ያንቺም የልጆችሽም የትዳርሽም ታሪክ ይቀየራል። አሜን። አንድ ከፈለች ብትባል ከፈለች ይተረበ ይተረ ለሷ ነው ለሷ ለልጅቷ ናት። ከኋላ ባለቤትሽ ስሙ ደስታ ነው። ደስታ ነው። አርሲንጮ ለአንቺ ምንድን ነው? ልጅ በጣም ነው የሚያስቀው። ምን አዘለ ሳስገባው ኮንትኑ ነው እዚህ ጋር የሚያስቀምጠው ነገር እዚህ ጋር እንትን የሚለው ማርያም በጣም ሲያወላልቅ እሱ ነው ነው የምትይው። አንተ ልብስ ምናምን በኖርማል ምናምን ጎበዝ ነው ይችላል። አመት አመቱ ለበረንዳ ሲዋልፉ ለጂቱ ሲነዳ ማይኮ ብቻ የጨብሳራዳ ማይኮ ብቻ ኢየሱስ አራዳ ተሰቃየው ትታየነኒ ሰውን ተፋ እንኩም ከጎኔ ምን ላድርገው ይህንን ሱሲ አለያየኝ ከማከነሲ ከሚወዳት አንዷ ከራሲ እውነተኛ ታሪክ ነው። አዎ በቃ ማለት የእውነተኛ ታሪክ ሳይሆን ሁላችንም ታሪክ ነው። ምንድን ነው ሁላችንም ሱስ አለብን። እኔም ሱስ አለብኝ። አሁን ራሱ አንቺ እያለች ነው እና ሱስ በጣም እውነት በጣም ከባድ ነገር ነው። ሃሌሉያ
በጸባይ መውጣት ያለበት የምን መታገል ቢካል ቀጥታ ወደ ሰማይ መላክ ነው። ይላካታል። ለዛሬ ያዘጋጀናቸው ቪዲዮዎች እነዚህ ነበሩ። በቀጣይ ደግሞ የሌሎች ዘና ፈታ የሚያደርጉ ሪያክሽን ቪዲዮዎችን ይዘን እንመጣለን። እስከዛ ቻው።